መልሰው ይነግሩናል። የምናደርገውን ነገር በተግባር ያሳዩናል። ይህን ማረጋገጥ ትችላላችሁ። ቤተሰባዊ ፍቅር አብርሃም ለሎጥ ያደረገው፣ ሌሎች አባቶችም በሕይወት ዘመናቸው የተገበሩት፣ ሙሴ ለእስራኤላውያን ያደረገው ቤተሰባዊ አፍቅሮት ይባላል። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ቤተሰባዊ ፍቅርን የምንማረው ከክርስቶስም ጭምር ነው። ክርስቶስ በቀራንዮ ላይ ሥጋውን ሲቆርስ ደሙን ሲያፈስ ለማን ነው የሚያደረገው? ለሙሽሪቷ ለቤተ ክርስቲያን ነው። በኤፌሶን ቅዱስ ጳውሎስ የጻፈው 5:25 ጀምሮ አንብቡ ታገኙታላችሁ። የቤተ ክርስቲያኗ ራስ ክርስቶስ ለቤተ ክርስቲያኑ ሲል ይህን አደረገ። ስለዚህ ኦርቶዶክሳዊ ቤተሰብ ሲመሰርት ክርስቶሳዊ የሆነችውን ቤተክርስቲያን ሲመሰርት ፍቅሩን የገለጠው በደሙ ነው የፈረመው፣ በጭንካሩ ነው፣ በቀኖቱ ነው፣ የሾህ ዘውድ በመድፋት ነው፣ አክሊለ ሦክ በማድረግ ነው። ስለዚህ ፍቅር ሕይወትን የቀየረና ዓለምን የመሰረተ ያጸና ፍቅር ነው ማለት ነው። ቀጣዩ የፍቅር አይነት ጾታዊ የሚባለው የፍቅር አይነት ነው። ጾታዊ አፍቅሮት የሚባለው በግሪኩ ኢሮስ ተብሎ የሚጠራው ነው። ጾታዊ ፍቅር የሚባለው አንድ ወንድ ከቆነጃጅቱ መካከል ከእህቶች መካከል አንዷን መርጦ የሚወድበት የመውደድ አይነት ጾታዊ ይባላል። ወይም ከእህቶች መካከል ከእህቶች አንዷ ከወንዶች መካከል አንዱን መርጣ የምትወድበት መውደድ ጾታዊ ይባላል። ይህ ማለት አንድ ለአንድ፣ አንድ ወንድ ለአንዲት ሴት፣ አንድ ሴት ለአንድ ወንድ ማን ፍቅር ይባላል? ተናገሩ። አይሰማም። ጾታዊ ይባላል። ጾታዊ ፍቅር የተፈቀደ የታዘዘ ነው። እግዚአብሔር የፈቀደው ነው። እንዲሁም እንኳን በመጽሐፍ ቅዱስ የእግዚአብሔር ትእዛዝ ከአንድ በላይ መውደድ ከአንድ በላይ መድረስ የተለያየ መሆኑ ትክክል አለመሆኑን የምታውቁት እንዲሁም በተፈጥሮ በራሱ አንድ ወንድ በተመሳሳይ ጊዜ ሁለት ሴቶችን ሊወድ አይችልም። በተፈጥሮ ይሄ የተጠና ነው። በፍጹም አይታሰብም። አንዲት ሴትም በተመሳሳይ ጊዜ ሁለት ወንዶችን ልትወድ አትችልም፣ ማስመሰል ካልሆነ በቀር አንዱን ብቻ ነው በትክክል የምትወደው። ስለዚህ ብዙ ስልክ የሚደውሉ ጎረምሶች ካሉ የአንዱን መርጠሽ ይዘሽ የሌላውን ብሎክ አድርጊው፣ አይጠቅምሽም። ብዙ እህቶች የሚደውሉልህ ከሆነ የምትወዳትን አንዷን ይዘህ ሌላውን ብሎክ ማድረግ ማሰናበት አለብህ። የራሳቸውን ሕይወት ይፈልጉ። ይህ ማድረግ አለባችሁ። አድርጉት ካሁን ጀምራችሁ። እንዲሁ ዝም ብላችሁ እየተንጀላጀላችሁ ጊዜያችሁን ማባከን አይገባችሁም። ጾታዊ አፍቅሮት ማለት አባታችን አዳም እናታችን ሔዋንን የወደደበት የመውደድ አይነት ነው። አባታችን አብርሃም ሳራን ያፈቀረበት የወደደበት የመውደድ አይነት ነው። ይህ ጾታዊ ፍቅር ነው። ጾታዊ ፍቅር የሚፈላለገው በሁለት ተቃርኖዎች የተሞላ ነው። ለምንድን ነው ብዙ ጊዜ ባልና ሚስት የሚጣሉት? ፍቅረኛሞች የሚጣሉት? እጮኛሞች የማይስማሙት ለምንድን ነው? ለምን ይመስላችኋል? ያን ያህል በቀን 3-4 ጊዜ ስልክ ይደውል የነበረው ኋላ ግን ስትደውይለት አያነሳም። ካላየው እሞታለሁ ስትል የነበረችው ከተወሰነ ጊዜ በኋላ ስትደውልላት ስልኩ ማግኘት አይችልም ይላል። ጥሪ መቀበል አይችልም ይላል። ለምንድን ነው? የተፈጥሮ ልዩነቶች እንዳሉ መቀበል ያስፈልጋል። እግዚአብሔር በተፈጥሮ ብዙ የሰጠን ምስጢራት አሉ። ያልደረስንባቸው፣ ያላየናቸው፣ ያላወቅናቸው። ከምናውቃቸው መካከል የሴቶችና የወንዶች ልዩነት በጣም እጅግ የሰፋ ነው። ለምሳሌ ተፈጥሯችን እንኳን ማየት አትችሉም። የሴቶችና የወንዶች ድምፅ ተመሳሳይነት አለው እንዴ? ወንዱ ሲናገር የማስፈራት የማስደንገጥ የሆነ ግርማ አለው። ሴቶች ሲናገሩ ደግሞ ለስለስ ያለ ደስታን የሚዘራ የሚያረጋጋ ባህሪ ያለው። ሴቶች ቢቆጡም እንኳን አያስደነግጥም የሴቶች ድምፅ። ሴቶች ሲቆጡ አይደለም ሲያረጋጉ ነው ራሱ የሚያምርባቸው። ወንድ ቢቆጣ በጣም ያስደነግጣል። የፀጉራችን አቀማመጥ በራሱ ወንዶች ለምሳሌ ፂም አለን፣ ሴቶች ለምንድን ነው የሌላቸው ታውቃላችሁ? ምናልባት በሳይንሱ የሆርሞን ምናምን እንደዚህ ነው ልትሉ ትችላላችሁ። ለምን እንደዛ ሆነ? ይሄ ተፈጥሮ ልዩነት ነው።
ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይናገራል። ለሕፃናቱ ምቾት ሲል እግዚአብሔር ይህን አደረገ ይላል። ለሕፃኑ ምቾት፣ ለምሳሌ ሕፃኑ ሲወለድ ገና ምንም የማያውቀው እሷ ስታቅፈው ምቾት ይሰማዋል። ወንዱ ቢይዘው ግን ሲስመው ጸጉሩ ምን ይለዋል? ምቾቱን ይነሰዋል። ወደዚህ ምድር ለሚመጣው እንግዳ ሲል እግዚአብሔር ይህን አደረገ ይላል። ሲጀመር ተመሳሳይ ብንሆን ኑሮ መፈላለግ ይቻላል ወይ? ለወንዶች ያላቸው ለሴቶች የላቸው፣ ለሴቶች ያላቸው ለወንዶች የላቸው። አያችሁ ክርስቲያኖች፣ ፍቅር ማለት አንተ ያለህን ትሰጠዋለህ፣ እሱ ያለውን ይሰጥሃል ማለት ነው። ከእርሱ የምትቀበለው ነገር ከአንተ የለም፣ አንተ የምትሰጠው ነገር ከእርሱ የለም። ይሄ የታወቀ ነው፣ የተፈጥሮ ምስጢር ነው። ጾታዊ ፍቅር ግን ምን ይፈልጋል? መደማመጥ ይፈልጋል። ክርስቲያኖች ተደማመጡ። ስታወራ እህትህ፣ ሚስትህ፣ ጓደኛህ ስታወራህ ስትነግርህ ሐሳቡን ብታውቀው እንኳን እስከምትጨርስ ድረስ ታገሳት፣ አዳምጣት። ዝም ብለህ የተመሰጥክ መስለህ አዳምጣት። አይ ይሄ እንደዚህ ለማለት ነው እያልህ ቃላት እየነጠቅክ የምታወራ ከሆነ ልትግባቡ አትችሉ። ምንም አታድርግላት፣ ግን ሐሳቧን እስከምትጨርስ ድረስ ማዳመጥ መልመድ ያስፈልጋል። ወንዱ የሆነ ፍላጎቱን ሲናገር ሴቷ ማዳመጥ ይገባታል። ያ ፍቅር እያደገ ይሄዳል። አንዳችን ለአንዳችን ያ እያደገ ይሄድና ቤተሰብ ይመስል ወደ ቤተሰባዊ ፍቅር ያድጋል ማለት ነው። ይሄ በትክክለኛው የሆነው ፍቅር አሁን ፍቅር ያዘኝ የሚሉ ወጣቶች ይኖራሉ። በአብዛኛው ብዙ ጊዜ ተማሪዎች ናቸው። ገና ሃይስኩል ያልወጡት በልጅነታቸው ፍቅር ያዘኝ ማለት የተለመደ ነው። ፍቅር ሲይዛችሁ ፍቅር ያዘኝ ብላችሁ ስታስቡ በብዙ ነገሮች መፈተሽ ያስፈልጋል። ጾታዊ ፍቅር ትክክለኛው መሆኑ። ለምሳሌ ፍቅር የያዘህ ከማን ነው? የስጋ ዝምድና ካሉት እህቶች መካከል ከሆነ እሱ አምኖናዊ ሌላ ፍቅር ነው፣ አቤሴሎማዊ ነው ማለት ነው። አምኖናዊ ይሆናል። ስለዚህ ኃጢአት ነው። እሱን ራስህን መገሰጽ አለብህ። የያዘህ ፍቅር ከማን ነው? ጓደኛ ካላት ነው? ከባለ ትዳሯ ነው? ይሄ ከሆነ ኃጢአት ነው። አሁን ብሎክድ ማድረግ አለብህ። ይህን ሁሉ ማሰብ ያስፈልጋል። ትክክለኛ በሆነ መንገድ የስጋ ዝምድና ከሌላችሁ አንተ በምትፈልገው መጠን ስታያት የምታስደነግጥህ ደስ እያለም የማትሰለቻት አይነት ከሆነ እያደገ ይሄዳል። እያደገ ሲሄድ ወደ ትዳር ይደርሳል። ስለዚህ ያ ትዳር ከጋብቻ በፊት ምንም አይነት ግንኙነት የስጋ ግንኙነት መሆን የለበትም። ያ ከሆነ ታላቋ ቤተክርስቲያን ወይም ታናሿ ቤተክርስቲያን ልትመሰረት አትችልም፣ መካከል ላይ ይፈርሳል። ስለዚህ ጾታዊ ፍቅር እንክብካቤ ይፈልጋል፣ ፈሪሃ እግዚአብሔር ይፈልጋል ማለት ነው። ወደ መጨረሻው ልውሰዳችሁ። ጴጥሮሳዊ የሚባለው የፍቅር አይነት አለ። ጴጥሮሳዊ የሚባለው ፍቅር በዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ ምሳውን ከበሉ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ጠየቀው ይላል። ምን አለው? የዮና ልጅ ጴጥሮስ ወይ እነዚህ እኔን ከሚወዱኝ ይልቅ አብልጠህ ትወደኛለህን? አለው። ጴጥሮስ ምን አለ? ጌታ ሆይ አዎን እወድሃለሁ አለው። እርግጠኛው። ሁለተኛ ጠየቀው። ጴጥሮስ ወይ ከነዚህ የበለጠ ትወደኛለህ ወይ? ጌታ ሆይ አዎን እወድሃለሁ አለ። እንግዲያውስ በጎችን ጠብቅ፣ ግልገሎችን ጠብቅ ይለዋል ትእዛዙን። ለሶስተኛ ጊዜ ጠየቀው። ጴጥሮስ ወይ ከነዚህ የበለጠ ትወደኛለህ ወይ? አሁን ጴጥሮስ አዘነ ይላል። ከራሱ ሕይወት ጋር በዕለተ ዓርብ ከተፈጸመው ነገር ጋር አስተሳስሮ ባጭሩ ጴጥሮሳዊ ፍቅር ማለት ምን ማለት ነው? ጴጥሮስ መሪዎችን፣ ካህናትን፣ መምህራንን፣ አስተማሪዎችን፣ ሰሪዎችን፣ አሰሪዎችን ወዘተ የሚወክል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ከመሾሙ አስቀድሞ መስፈርቱ ያደረገው እንደሚወዳቸው ማረጋገጥ ነው። በዘመናችን ይሄ መስፈርት የለም። የሆነ ስራ ማስታወቂያ ሲወጣ አንደኛ ዲግሪ ያለው ማስተርስ ያለው በዚህ የተመረቀ የዚህ ስራ ልምድ ያለው ምናምን ይላል። ፍቅር ግን መነሻ ሲሆን ታይቶ አይታወቅም። ገንዘብ ያለው ይገባል፣ ዘመድ ያለው ይገባል፣ በሆነ ነገር ዲግሪ ያለው ይገባል። ፍቅር ያለው ስለማይገባ ዓለማችን ትመሰቃቀላለች ሁልጊዜ። ጌታችን መድኃኒታችን ኢየሱስ ክርስቶስ በጎቹን የሚመራቸውን የሚጠብቃቸውን መሪ መጀመሪያ እንደሚወዳቸው ነው ያረጋገጠ። ስለዚህ ዓለማችን ከዚህ ብትማር ኑሮ
የሚሾሙ መሪዎች ለሚሾሙበት ሕዝብ እንደሚወዱት ማረጋገጫ ቢኖር ኑሮ ቤተክርስቲያኗን እንደሚወዷት ሕዝቡን እንደሚወዱት እንደምንወደው መያዣ ቢሆን ኑሮ መስፈርት ቢሆን ኑሮ ምንም አይነት ችግር ባልተከሰተ ነበር። ስለዚህ ጴጥሮሳዊ ፍቅር ይባላል የመጨረሻው ማለት ነው። ሁላችንም ከዚህ የሚበልጥ ፍቅር የሚለውን ስናይ የሚበልጥ ፍቅር የሚገኘው ከክርስቶስ ነው፣ ከእግዚአብሔር ነው። ጴጥሮሳዊ ብለናል። ከጴጥሮሳዊ በላይ የሆነው ለዚህ መነሻ የሆነው እግዚአብሔራዊ ፍቅር ነው፣ ዘላለማዊ የሚባለው ነው። ጾታዊ ብለናል። ለእነዚህ ሁሉ መነሻ የሚሆነው ዘላለማዊ ፍቅር ስላለ ነው። ቤተሰባዊ ሌላም ብለን የምንጠራቸው ነገሮች በሙሉ እኛን የሚወደን ዓለምን የሚወድ እግዚአብሔር አለ ማለት ነው። ስለዚህ ክርስቶስ ፍቅሩን ለኛ የገለጠበትን ሁናቴ ስናየው በቀራንዮ ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ሁላችንም ስጋዬን ብሉ ደሜን ጠጡ ብሎ ያረጋገጠልን የሰጠን በጣም እንደሚወደን አንዱ ያረጋገጠበት ነው። ይህን ሊያደርግ የሚችል ሌላ አካል ስለሌለ የተወደዳችሁ የክርስቶስ ቤተሰቦች ርዕሱ ትንሽ በዛ ሰፋ ሊል ይችላል። ባጭሩ ግን ሰዓታችንም ስለሄደ ከዚህ ላይ እንጠቀልለዋለን። ትክክለኛውን የፍቅር ስራ እየሰራን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን የእግዚአብሔር ቸርነት ከሁላችን ጋር ይሁን። ይቆየን።